በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ በመላው ዓለም የምትገኙ ኦርቶዶክሳውያን እንደምን አላችሁ? እንዴት ሰነበታችሁ? ቸሩ አምላክ እግዚአብሔር የተመሰገነ ይሁን። እንግዲህ እንደምታውቁት ከሁለት ቀን በፊት ባጋራነው ቪዲዮ መሰረት በመላው ዓለም አቀፍ የሚዲያ ንቅናቄ ዘመቻ እንደጀመረን ይታወቃል። የኢትዮጵያ ኦርቶዶክስ ተዋሕዶ ምዕመናን በመላው ኢትዮጵያ በተለያየ ጊዜያት ጄኖሳይድ ታውጆባቸው ሁሉም ኦርቶዶክሳውያን እንግዲህ በየጊዜው ሞትና መከራ እንግልት እየደረሰባቸው ይገኛል። ይህንንም ተመልክቶ ለዓለም አቀፉ ህብረተሰብ፣ ለዓለም አቀፉ ማህበራት፣ ለዓለም አቀፍ የሂውማን ራይትስ ሰዎች፣ ለዓለም አቀፍ መሪዎች፣ ለተለያዩ ሀገራት መሪዎች፣ ለተለያዩ ሀገራት የሚዲያ ዘርፎች ይህንን ሞታችን ግርፋታችን ማዳረስ ስላለብን እንደምታውቁት እንግዲህ በሀገራችን ያለው መንግስትና ጠቅላይ ቤተ ክህነቱ ጳጳሳቱ ባንድ አብረው ስለሆነ እያስገደሉን ያሉ ይህንን ተመልክቶ ለዓለም አቀፍ የኦሪየንታል ቸርቾች ለግብጽ፣ ለአርመን፣ ለህንድ፣ ለሶሪያ፣ ለግብጽ አጠቃላይ ለነዚህ ሁሉ ለአርመን ለሁሉ ማድረስ ስላለብን ለኢስተርን ኦርቶዶክሶች፣ ለግሪክ፣ ለሌሎቹ ማድረስ ስላለብን እንግዲህ በነገው ዕለት በኢትዮጵያ ሰዓት አቆጣጠር ማለትም እሁድ በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት በአስተባባሪ ኮሚቴዎች ጋዜጣዊ መግለጫ የሚሰጥ ስለሆነ ሁላችሁም ከጥቅምት 24 እስከ 27 ለሚካሄደው ዓለም አቀፋዊ የሚዲያ ዘመቻ ይህንን ጋዜጣዊ መግለጫ ተከታትላችሁ የሚጠበቅብንን ሁሉ እንድናደርግ ጥሪያችን ለማስተላለፍ እንወዳለን። እንግዲህ ይህንን ጥሪ ይህንን ተከትሎ ምናልባት ይህንን ዘመቻ ለማስተጓጎል የተለያየ ዓላማ የተለያየ እቅድ ይዘው የሚንቀሳቀሱ ብዙ አይነት ሰዎች እያየን ነው። ዘመቻውን ለመቀልበስ የተለያየ አዲስ አጀንዳ ለመስጠት እየተሯሯጡ ያሉ ሰዎችን እያየን ነው። ስለዚህ ኦርቶዶክሳውያን ከዚህ ከአስተባባሪ ኮሚቴው በሰሜን አሜሪካ ከሚገኘው አስተባባሪ ኮሚቴው የሚተላለፈውን እውነተኛ መረጃ ብቻ በመቀበል በቃ ዘመቻውን እንድትቀላቀሉ ጥሪ እናቀርባለን። ምናልባት በተለያየ ሁኔታ ውስጥ ይህንን ዘመቻ መቀላቀል ያልቻላችሁ ሰዎች ግን ዝም በማለት ሌላ አጀንዳ ለኛ ባለመሆን እንድትተባበሩንም ጥሪ እናደርጋለን። ለተለያዩ የቲክታክ መምህራን፣ ፌስቡከሮች፣ አጠቃላይ የኦርቶዶክስ እምነት ተከታዮች ማህተብ ላደረጉ ሁሉ ይህንን ጥሪ እያስተላለፍን እንገኛለን። ስለዚህ ሁላችሁም ኦርቶዶክሳውያን ይህንን ጥሪ ተቀብላችሁ ከጥቅምት 24 እስከ ጥቅምት 27 ለ3 ቀናት በትዊተር፣ በፌስቡክ፣ በዩቲዩብ በተለያዩ ፕላትፎርሞች ለምናደርጋቸው ዓለም አቀፋዊ ዘመቻ ሁላችሁም ከጎናችን እንድትሆኑ ጥሪያችንን እናስተላልፋለን። እንዲሁም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ መከራና ግፍ ሲደርስ በተለያየ ሰዓት ድምጽ የምትሆኑን የእስልምና፣ የፕሮቴስታንት፣ የካቶሊክ እንዲሁም የሌሎች እምነት ተከታዮች ሁሉ አባቶቻችን እንደሚሉት የጎረቤት ቤት ሲቃጠል ዝም ካልክ ቀጣዩ ያንተ ቤት ነው እንደሚባለው ሁሉ ዛሬ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመላው ኢትዮጵያ እንደ ግፍ እንደ በግ እየታረዱ ያለበትን ሁኔታ ዝም ብሎ መመልከት ነገም የእናንተን ቤት የሚያንቋቋ በመሆኑ ይህንን ጥሪ ተቀብላችሁ ከጎናችን እንድትሆኑ ጥሪያችንን እናስተላልፋለን። እግዚአብሔር አምላክ ቤተክርስቲያናችን ይጠብቅልን።